እሺ አመሰግናለሁ። በመጀመሪያ ደረጃ በትላንትና በቀን 11ኛ ወር 2025 በአውሮፓ አቆጣጠር በጋምቤላ ክልል በተለመደው በአቦል መንገድ ላይ በነበረው ጥቃት ህይወታቸው ያጡ ወገኖቻችን አዘኔን እየገለጥኩ ለቤተሰቦቻቸው መጽናናት እመኛለሁ። ከዛ በመቀጠል ስለ ጋምቤላ ጸጥታ ሁኔታ ብዙ ጊዜ ተናግሬያለሁ። ቃላትን ጨርቻለሁ። እውነት ለመናገር እውነቱን ተናግሬያለሁ። ሁላችሁም የሚታቁት ነው። የደፍሮ የመናገር ችግር ነው ያለብን። እኔ አሁን እንደ አክራሪ ወይ እንደ ኤክስትሪሚስት የተደረኩበት ምክንያት እውነቱ ስለምናገር ነው። ሌላ ምንም እንትና የለም። የደበቅነው የሞተን ይገኛለን። ስለዚህ የተናገርን እውነቱን ያወጣን ብንሞት የተቻለ ነው። አሁን የኖር ጊዜ ነው። በተለመደው በመንገዱ የተገደሉ ነገ የሌሎች ኢትዮጵያውያን ፈረካ ይመጣል፣ ይሞታሉ በተመሳሳይ። ስለዚህ የተለመደ ነው። እና አሁን ብዙ ጊዜ አኙ ምሁራን ወይ አኙ አመራር ብዬ ስናገር ከብሔረሰብ ጥላቻ ጋር ሰውን አያይዞ ያቀርባል። በተለይ እነዚህ ጠባብ ያኙ ብሔርተኛ አመራርና ምሁራን በተለይ ዲያስፖራ ነገሮቹን ለመሸፋፈን ገልዋክ የብሔር ጥላቻ አለበት ብሎ ሲናገሩ ይታያሉ። አንድ ምሳሌ ልንገራቸው። ሙሉ ሰውነት አለክ እመሙ እጅክ ላይ ከሆነ እመሙ እጄ ላይ ነው ብለህ ስትናገር ያን እጅን በመጥራት አይደለም፣ እመሙ እንድታከም ነው። እጅን ሲያመምህ ሙሉ ሰውነትን ያማል። ምክንያቱም ተመሳሳይ ቦዲ ፓድ ነው፣ የሰውነትን አካል ነው።